አንተ ምንድነው የምትለው? በሰበሰ ነው? የምን በሰበሰ ነው የምትለው? ምኑ ነው የበሰበሰው? ዝም ብለህ ወርድ፣ አርፋ ወርድ። አርፋ አታወርድም? ማን ተናገረ አለ? ይሄ በሰበሰ ይላል እንዴ? ይሄ ይጠገናል እኮ። ምንድን ነው በሰበሰ ይላል? ይሄ ምኑ ነው የበሰበሰው? አሁን ይሄ ሮቶ ምን ሆነ? ምን ሆነ? ምንም አልሆነም። በትክክል ተጠግኖ ወደ ቦታው ይገባል። በሰበሰ ይላል እንዴ? አርፋ አታወርድም? ይኸውላችሁ እንደምታዩት እንደዚህ ተጎድቷል። በቃ ጉዳቱን እናምናለን፣ ግን ይጠገናል። ምን ሆነ? ምንም አልሆነ። በቃ እንጠግነዋለን። አልሆነን እንግዲህ በደንብ አድርገን ጠግነን እኛ መለጠፍ አይደለም፣ እኛ ለጣፊዎች አይደለም። ትለጥፋላችሁ ብላችሁ አትደውሉልን። እኛ ወደ ነበረበት በራሱ ኬሚካል ተሰርቶ የፋይበር ግላስ ነው እንመልሰዋለን ወደ ነበረበት እንጂ ትለጥፋላችሁ አትበሉ። እኛ ለጣፊዎች አይደለም። ይቅርታ አድርጉልኝ። በኢትዮጵያ አሁን ጠጋኝ ብትሎ ሃኖ እኔ ነኝ። አለቀ። ከኔ የተሻለ ሰው በኢትዮጵያ ውስጥ በውሃ ማጠራቀሚያ ጠጋኝ የለም ማለት እችላለሁ። ስለዚህ ካላችሁ ደግሞ እንደዚህ የተበተነ ሮቶ ስትጠግኑ አሳዩን። ከኔ የተሻለ ካላችሁ ምትለምዱ ተለማማጆች ለመጠገን የፈለጋችሁ ካላችሁ እናስለምዳችኋለን። በደንብ አድርጋችሁ እንድጠግኑ ልክ እንደዚህ እና በጣም ወዳጆች እንደዚህ ተሰንጥቋል። አይታችኋል? እንደዚህ ወደ ላይ ሙሉ ለሙሉ ሊካፈል ትንሽ የቀረው ማለት ነው። እዚህ ጋር ብቻ አይደለም፣ እዚህ ጋር ብቻ አይደለም፣ ሌላም ቦታ አለ። ነው ላሳያችሁ ነው። በዛ በኩል ቂጡ ላይ ያለ ምናምን በዚህ በኩል እንደዚህ ተሰንጥቋል፣ ተሰነጣጥቋል። ምንም ችግር የለም፣ ይጠገናል።